እሺ በኢየሱስ ክርስቶስ ስም እንደገና ጀምራለሁ። ስለ ቤሮሽ አገልግሎት ቤትና መርከብ እንደሚሰራበት ተነጋግረናል። ቤትም የንጉሱ ቤትና የእግዚአብሔር ቤት ነው። ከመርከብና ከቤት መስሪያዎች ሌላ ደግሞ መሳሪያዎች ይሰሩበታል። ሁለት አይነት መሳሪያዎች፣ የጦር መሳሪያዎች እና የሙዚቃ መሳሪያዎች። በሙዚቃ መሳሪያዎች ጀምረን ስለ ኔቤል በይበልጥ በብዛት ተነጋግረናል። የአውታር መሳሪያዎች የሚባሉት እንደ ክራር አይነት እንደ በገና አይነት መሳሪያዎች ናቸው። እንደ መሲንቆ አይነት እነሱ አይነት 7 መሳሪያዎች አሉ ብለናል። ኔቤል፣ ኔኪኖት፣ ኪኖር፣ ሳቤካ፣ ጊቲት፣ ሚኒም፣ ማህላት። አሁን ደግሞ የስትንፋስ ወይም የትንፋሽ መሳሪያዎች ናቸው እንደ ጥሩምባ አይነት መሳሪያዎች። እነዚህ ደግሞ 5 ናቸው። የአንዳንዶቹ ትርጉም በትክክል ተተርጉሟል ለማለት ያስቸግረናል። ምክንያቱም የተለያዩ ትርጉሞች የተለያየ ነገር ነው የሚሉት። አንዱ ዋሽንት ሲለው፣ አንዱ መለከት ሲለው፣ አንዱ ቢልታ ሲለው በአማርኛም እንደዚያው ነው እና እንዲሁ ስሞችን ለመዘርዘር ያህል ይሄድላቸዋል የሚገኙበትንም ጥቅስ። የመጀመሪያው ኡጋብ ነው የሚባለው። ፐርሃፕስ ብለው ነው በእንግሊዝኛ እንኳን የሚተረጉሙት። ምናልባት ነው እርግጠኛውን የሚያውቅ የለም። ዘፍጥረት 4:21 ላይ ያለ የወንድሙም ስም ዩባል ነበረ፣ እርሱም በገናንና መለከትን ለሚይዙ አባት ነበረ። መለከት የሚለው ነው ኡጋብ። ኢዮብ 21:12ም ከበሮና መሰንቆ ወስደው ይዘምራሉ፣ በእምቢልታ ድምፅ ደስ ይላቸዋል ይላል። እዚህም ላይ ከበሮና መሰንቆ ከሚለው ውስጥ ኡጋብ ነው የሚለው። ኢዮብ 30:31 ስለዚህ መሰንቆዬ ለሐዘን እምቢልታዬም ለሚያለቅሱ ቃል ሆነ ይላል። እንግዲህ ለምን እንደምንጠቀምባቸው አንዳንድ ቦታ ላይ ግልጽ አይደለም፣ ዝም ብለን እንጠቅሳቸዋለን። እንግዲህ ደግሞ እግዚአብሔር ሲገልጥልን እንረዳለን። ሁለተኛው ቀረን ነው የሚለው፣ ቀንድ ማለት ነው። ኢያሱ 6:5 ላይ ቀንደ መለከቱን ባለማቋረጥ ሲነፋ ይላል። የመለከቱንም ድምፅ ስትሰሙ ይላል። ቀንደ መለከት አለ፣ እንደገና መለከት አለ። መለከትን በሚመለከት 2 አይነት መለከቶች አሉ። ከሰው የሚሰሩ በብርና በነሐስ፣ እንደገና ደግሞ ከእግዚአብሔር ዕቃ የሚሰሩ ማለትም ቀንድ። ሰው ቀንድን አልፈጠረም፣ ግን ከተፈጠረው እግዚአብሔር ከፈጠረው ቀንድ ወስደው እሱን አለስልሰው ውስጡን ሁሉ አለስልሰው ቀንደ መለከት ይሰራሉ። ጥሩምባ እና 2 አይነት ከሰው የተሰራ ከእግዚአብሔር የተሰራ። አንደኛ ዜና 25:5ም ይህንኑ ይጠቅሳል። ሾፋር ቃሉ ብሩህ ማለት ነው። ምናልባት ጥርትና ቅጭል ያለ ድምፅ ከማውጣቱ የተነሳ ይሆናል ይላሉ ሾፋር የተባለው። ኢያሱ 6:4፣ 6 እና 8 ላይ አለ። ዘጸአት 19:13 ላይ ሳያቋርጥ የመለከት ድምፅ ሲነፋ ይላል። በዚያን ጊዜ ይሄ ከላይ ከሰማይ እግዚአብሔር ወደ ተራራው በወረደ ጊዜ ያለ ነው፣ ሰው የነፋው ሳይሆን ከእግዚአብሔር መላእክት ሳያቋርጥ። እንግዲህ በራእይም ላይ እንግዲህ መላእክቱ ቀንደ መለከት ይነፋሉ። ዘሁልቁ 10:10፣ መሳፍንት 7:16 እና 18፣ አንደኛ ሳሙኤል 13:3፣ ሁለተኛ ሳሙኤል 6:15 እዚህ ላይ ቀንደ መለከት ተብሎ ተጠርቷል። አራተኛው የስትንፋስ መሳሪያ ሐጾጼራ ነው የሚለው። ምናልባት ቀጥ ያለ ጥሩምባ ነው ይላሉ። የልብ ትርታ አይነት ድምፅ ከማውጣቱ የተነሳም ይሆናል ይህንን ሐጾጼራ ተብሎ የተሰየመው። መዝሙር 98:6 ላይ ተጠቅሷል። ዘሁልቁ 10:1 እስከ 10 ባሉ ጥቅሶች ውስጥ ተጠቅሷል። እና 2 የብር መለከቶች አጠፍጥፈህ ለአንተ አድርግ፣ ማህበሩን ለመጥራት ከሰፈራቸውም ለማስጓዝ ይሁኑልህ ይላል። ሐጾጼራ ነው። 2ቱም መለከቶች በተነፉ ጊዜ ማህበሩ ሁሉ ወደ አንተ ወደ መገናኛው ድንኳን ደጃፍ ይሰብሰቡ። አንድ መለከት ሲነፋ ታላላቆቹ የእስራኤል አለቆች ወደ አንተ ይሰብሰቡ። መለከትንም ከፍ ባለ ድምፅ ስትነፉ በምስራቅ በኩል የሰፈሩት ይጓዙ። ሁለተኛውንም ከፍ ባለ ድምፅ ስትነፉ በደቡብ በኩል የሰፈሩት ይጓዙ። ለማስጓዝ መለከትን ይነፋሉ። ጉባኤውም በሚሰበሰብበት ጊዜ ንፉ፣ ነገር ግን ድምፁን ከፍ አታድርጉት። የአሮንም ልጆች ካህናቱ መለከቶቹን ይንፉ፣ እነርሱም ለልጅ ልጃችሁ ለዘላለም ሥርዓት ይሁኑ። በሚገፋችሁም ጠላት ላይ በምድራችሁ ወደ ሰልፍ ስትወጡ ከፍ ባለ ድምፅ መለከቶችን ንፉ። በእግዚአብሔርም በአምላካችሁ ፊት ትታሰባላችሁ፣ ከጠላቶቻችሁም ትድናላችሁ። የጦርነትን መሳሪያ እንግዲህ ተው፣ የሙዚቃ መሳሪያና የጦርነት መሳሪያ የተያያዘ መሆኑን ወደፊትም እናቀርባለን እና እዚህም ላይ ለጦርነትም የሙዚቃ መሳሪያ እነዚህ መለከቶች ትነፋላችሁ። ደግሞ በደስታችሁ ቀን፣ በጦርነት ብቻ አይደለም፣ በደስታችሁ ቀን፣ በበዓላታችሁም ቀን፣ በወርም መባቻ፣ በሚቃጠል መስዋዕታችሁና በደህንነት መስዋዕታችሁ ላይ መለከቶችን ንፉ። እነርሱም በአምላካችሁ ፊት ለመታሰቢያ ይሆኑላችኋል።
እኔ እግዚአብሔር አምላካችሁ ነኝ። እና እዚህ ላይ በግልጽ እናያለን። ለምልክትም ለመሰብሰብም እንደገና ለጦርነትም እግዚአብሔርን ለማመስገን የምንጠቀምባቸው መሳሪያዎች ናቸው። ጦርነት በቤተክርስቲያን የሚካሄደው በሙዚቃ መሳሪያና በመዝሙር ነው። አንደኛ ዜና 15:28 ላይ እንደዚሁ አለ። እንዲሁ እስራኤል ሁሉ ሆይ ያሉ ቀንደ መለከትና እምቢልታ እየነፉ። እምቢልታ የሚለው ይሄንን ነው፣ ሐጽጼራን ነው። ቀንደ መለከት ሾፋሩን ነው፣ ከቀንድ የተሰራውን ነው፣ ወይም ቀረን የሚለውን እና እዚህ ላይ የምናየው ብዙ ማብራራት ባልሄድም የጦር መሳሪያም ነው። የሙዚቃ መሳሪያዎች የጦር መሳሪያም ናቸው። በመንፈሳዊ ጦርነት ከጠላቶቻችሁም ትድናላችሁ አለ እኮ። በእግዚአብሔር ፊት ትታሰባላችሁ። ግንኙነቱ ምንድነው ብለን እንግዲህ መረዳት ያገኘ ሰው ሊያስረዳን ይችላል። ለጊዜው ግን ያገኘ ነው ምንድነው? በሚገፋችሁም ጠላት ላይ በምድራችሁ ወደ ሰልፍ ስትወጡ ከፍ ባለ ድምጽ መለከቶችን ንፉ። ከፍ ባለ ድምጽ በእግዚአብሔርም በአምላካችሁ ፊት ትታሰባላችሁ፣ ከጠላቶቻችሁም ትድላላችሁ። አንድ ፓስተር ሲናገር የሰማሁት በውስጥ የተቀርጾ የቀረ ነገር አለ። ምስጋናን መለከትን በምናሰማበት ጊዜ አየሩ ሁሉ በዚያ ድምጽ እርግብግቢት ይሞላል። ስርዓት አለው ሙዚቃ። የተወሰነ ቁጥር እርግብግቢት አለው። ዝም ብሎ አይደለም፣ ኬኦስ አይደለም፣ ጩኸት አይደለም። ሰይጣን ደግሞ የሁከት አምላክ ስለሆነ አየሩ ሁሉ ከሁከት ተለውጦ ወደ ስምረት ሲገባ፣ ወደ ቅኝት ሲገባ አይመቸውምና ይለቃላል። በጣም ነው የደነቀኝ። አየሩ ይቃኛል። የኛን ሙዚቃ የሚሄደው ድምጽ የሚተላለፈው በአየርም በጉዝ ነገርም ይተላለፋል። በቫኪዩም ምንም ነገር ከሌለ ድምጽ በዚያ ማለፍ አይችልም። ድምጽ ከአንድ ቦታ ወደ አንድ ቦታ ለመሄድ ቢያንስ አየር ያስፈልገዋል። በውሃ ውስጥ ያልፋል የበለጠ ከአየር ይልቅ። እንደገና በጉዝ ነገሮች ደግሞ የበለጠ ያልፋል። እና ሙዚቃ በምናሰማበት ጊዜ አየሩ በሙሉ በዚያ ሙዚቃ የተሞላ ይሆናል። ቦታውን የግዴታ ይለቃል አጋንንት አለ። ሌላ ከሙዚቃ መሳሪያ እቃዎች አንዳንድ ጥያቄ ስጠይቅ አንድ ወንድም ነበረን፣ ባለፈው አመት ገደማ ወደ ጌታ ሄደ። በዓለም ላይ ከቀሩ 5 የቼሎ መሳሪያዎች አንዱን አግኝቶ ነበር። 4ቱ በሙዚየም ነው ያሉት። ከ270 አመት በላይ ያላቸው ጣሊያን ሀገር የተሰሩ ናቸው። የዚህ ቼሎ መሳሪያ ዋጋ $225,000 ነበር በዚያ ጊዜ፣ እሱ ባገኘው ጊዜ። አሁን ከ300,000 በላይ ነው። ለምንድነው እንደዚህ ዋጋው የሆነው? እድሜው ረጅም ስለሆነ ነው ወይ ስለው አንዱም እሱ ነው አለ። ሌላው ደግሞ የእያንዳንዱ የጊታር አይነት የቫዮሊን አይነት መሳሪያዎች እድሜ በጨመሩ ቁጥር ጥሩ ተጫዋች እየተጫወተባቸው ሲሄዱ የእንጨቱ ሴሎች ልበላቸው የሞቱም ቢሆኑ እየሰመረ ይሄዳል ከሙዚቃው ጋር። እና አዲስ የሙዚቃ መሳሪያና ያ የቆየው ብዙ የተጫወቱበት ድምጻቸው አንድ አይነት አይደለም ማለት። ያኛው እንጨቱ እየተቃኘ ይሄዳል አለ ከሙዚቃው ጋር እየተቃኘ እየሄደ የበለጠ ያማረ ድምጽ እያወጣ ነው የሚሄደው። እና አሁን ጊታርም ቢሆን እዚህ ሀገር ጥሩ ተጫዋች ሲጫወትበት የነበረ ጊታር ከሆነ ብዙ ዋጋ ነው የሚያወጣው። ሰውየው ዝነኛ ስለሆነ ብቻ ሳይሆን እቃውም የበለጠ የጠራ ሙዚቃ ስለሚያወጣ ነው። እና ያን ቼሎ ይዞ ቸርች ውስጥ ሲጫወት የኤሌክትሪክ ጊታር አለ፣ ቤስ ጊታር አለ፣ ድረም አለ፣ ታምቡር አለ፣ ጥሩምባዎች አሉ፣ ዋሽንቶች አሉ። እነዚያ ሁሉ በማይክሮፎን ነው ገብተው ሚክስ ተደርገው የምንሰማቸው። የሱ ግን ማይክሮፎን ሳይኖረው ሲጫወት በጩኸት ብዛት ሳይሆን በጥራቱ የተለየ ስለሆነ መንፈሴን ሰንጥቆ እስኪገባ ድረስ የተለየ ድምጽ ነበር የሚያመጣው። የተለየ ልጁም በመንፈስ ቅዱስ የተሞላ ነው። ሲጫወት መንፈስ ቅዱስ ይወርድ ነበር። የዚህ ጊዜ ነው በመሲንቆ ትንቢት የሚናገሩ የሚለው ትርጉም የገባኝ። ዝም ብሎ ስለተጫወተ ብቻ የትንቢት መንፈስ በማህበሩ ላይ ይወርድ ነበር። እና የሙዚቃ መሳሪያዎች የእግዚአብሔርን ቃል መናገር እንድንችል፣ ትንቢት መናገር እንድንችል ያደርጋሉ። ምስጋና ማቅረብ እንድንችል ያደርጋሉ። ከዚያ በላይ ደግሞ ከጠላቶቻችን እንድንድንባቸው መለከት መንፋት በደስታ ቀንም በበዓል ቀንም በወር መባቻ በሚቃጠል መስዋዕታችሁና በደህንነት መስዋዕታችሁ ላይ መለከቶችን ንፉ። ይሄ እግዚአብሔር ያለ ምስጢር አይደለም፣ የእግዚአብሔር ያደርገው ያለ ምክንያት አይደለም። መታዘዝ ነው ያቃተኛ። አንደኛ ዜና 15:28ም እንደዚህ ይላል። የእግዚአብሔርን ታቦት ለማምጣት መለከቱን እየነፉ ነው። አምስተኛው ኻሊል የሚል ነው። ውስጠ ቡርቡር መሳሪያ ነው ይላሉ፣ እንደ ዋሽንት አይነት። አንደኛ ሳሙኤል 10:5 ላይ የተጠቀሰው
ወደዚያም ወደ ከተማይቱ በደረስ ጊዜ በገናና ከበሮ እምቢልታና መሰንቆ ይዘው ትንቢት እየተናገሩ ከኮረብታው መስገጃ የሚወሩ የነቢያት ጉባኤ ያገኙሃል። እንግዲህ የሙዚቃ መሳሪያ ከነቢያት ጉባኤ ጋርም የተያያዘ ነው። ትንቢት ለመናገር፣ እግዚአብሔርን ለማመስገን፣ ታቦቱን ለማምጣት፣ ጠላቶቻችንን ድል ለማድረግ፣ ማህበሩን ለመሰብሰብ፣ እነዚህን ሁሉ ለማድረግ እንጠቀምባቸዋለን። አንደኛ ነገሥት 1:40 ህዝቡም ሁሉ እርሱን ተከትለው ወጡ ይላል። ህዝቡም ዘፈን ይዘፍኑ ነበር፣ በታላቅም ደስታ ደስ አላቸው። ከጩኸታቸውም የተነሳ ምድር ተናወጠች። ኢሳይያስ 5:11 እና 12 እንደዚሁ ይናገራል። ስካርን ለመከተል ይሄ የቃሉን ትርጉም ለማግኘት እንችል ዘንድ ነው። ስካርን ለመከተል በጠዋት ለሚማልዱ የወይን ጠጅም እስኪያቃጥላቸው እስከ ሌሊት ድረስ ለሚዘገዩ ወዮላቸውና መሰንቆ እና በገና፣ መሰንቆ ኪኖር ነው፣ በገና ኔቤል፣ ከበሮ ቶፍ እና እምቢልታም ኻሊል፣ የወይን ጠጅም በግብዣቸው አለ ይላል። ስለ ሰዎቹ ግን የሙዚቃ መሳሪያዎቹን ይዘው ለኃጢአት እየተጠቀሙበት እንደሆነ ነው የምንረዳው። እዚህ ኤርሚያስ 48:35 እና 36ም በኮረብታው መስገጃ ላይ የሚሰዋውን ለአማልክቱም የሚያጥነውን ከሞዓብ አጠፋለሁ ይላል እግዚአብሔር። ያተረፈው ትርፉ ጠፍቶበታልና ስለዚህ ልቤ ለሞዓብ እንደ እምቢልታ ይጮሃል፣ ልቤም ለቂርሄሬስ ሰዎች እንደ እምቢልታ ይጮሃል ይላል። ስድስተኛው ሲምፎኒያ ነው የሚለው ይሄ በባቢሎን ያለ መሳሪያ ስለሆነ በዳንኤል 3:5 ነው የተጠቀሰውና እንዲሁ የሙዚቃ መሳሪያ የእስትንፋስ መሳሪያ መሆኑን ለመግለጥ ያህል ነው። ማስክሮኒታም ይሉታል፣ ማስክሮኪታ ዳንኤል 3:5 ላይ ለጣዖታቸው ነው። ቀጥሎ ያሉት የድቢ መሳሪያዎች ናቸው፣ የምት መሳሪያዎች ናቸው። እንግዲህ የአውታር መሳሪያዎች በጣት ነው፣ የእስትንፋስ መሳሪያዎች በአፍ ነው፣ የድቢ መሳሪያዎች ደግሞ በመምቻ ዱላ ነው። ዘጸአት 10 ቶፍ ነው የመጀመሪያው። ዘጸአት 15:20 የአሮን እህት ነቢይቱ ማርያም ከበሮዋ በእጇ ወሰደች፣ ሴቶችም ሁሉ በከበሮና በዘፈን በኋላዋ ወጡ። ከበሮ ከማለት ምናልባት አታሞ ቢሉት ይሻል ይሆናል። ተሸክማ ልዞር ምችል ከበሮም ሊሆን ይችላል። 21:12 ኢዮብ ደግሞ ከበሮና መሰንቆ ወስደው ይዘምራሉ፣ በእምቢልታም ድምጽ ደስ ይላቸዋል ይላል። ያው ትልቅ ከሆነ ከበሮ ይሆናል። አነስ ያለችው ደግሞ አታሞ ነው የምንላት በእኛ ሀገር። መዝሙር 68:25ም የአምላኬ የንጉስ መንገድ በመቅደሱ አቤቱ መንገድ ተገለጠ፣ አለቆች ቀደሙ፣ መዘምራንም ተከተሉ፣ ከበሮን በሚመቱ በቆነጃጅት መካከል። ትልቅ ከበሮ ይዘው የሚዞሩ አይመስለኝም። ይሄ አታሞ የምንለው ነው። ይሄ ደግሞ የእግዚአብሔር የንጉስ የድል መንገድ ነው እና ይሄ የእግዚአብሔር ስርዓት ነው። የንጉስ መንገድ፣ መንገዱ ማን ነው? ጌታ ኢየሱስ ክርስቶስ ነው። የእግዚአብሔር የንጉሳችን የአምላካችን የእሱ መንገድ በኢየሱስ ነው የተገለጠው። እንዴት ነው የሚሄደው? አለቆች ቀደሙ፣ መዘምራን ተከተሉ ይላል። ይሄንን ሌላ ጊዜ እናየዋለን እንጂ ጥቅሱን በአማርኛ እንዳለው አይደለም። መዘምራን ናቸው ይቀድማሉ የሚለው። ቀጥሎ ከበሮን የሚጫወቱ ቆነጃጅት፣ ከዚያ አለቆች ይመስለኛል። እርግጠኛ አይደለሁም፣ አረጋግጬ እነግራቸዋለሁ። አማርኛ አንዳንዴ አዘዋውረው ስለሚተረጉሙት ሊያሳስተን ይችላል። ስለምን በስውር ሸሸህ ከኔም ከርተህ ስለምን ኮበለልህ? በደስታና በዘፈን በከበሮና በበገና እንድሰድህ ለምን አልነገረኝም? ይለዋል ዘፍጥረት 31:27 ያዕቆብን። ይሄም የደስታ መግለጫ ሊሆን እንደሚችል ነው ይሄ መሳሪያ። ኢሳይያስ 24:8ም የከበሮው ሐሴት ቀርቷል፣ የደስተኞች ድምጽ ዝም ብሏል ሲል ከደስታ ጋር የተያያዘ ነገር ነው። ሁሉ መሳሪያዎች ሲጠፉ በገጠር ውስጥም እንኳን መሰንቆ፣ ክራር ምንም ባይገኝ ከበሮ ግን እንደምንም ይገኛል። ከበሮ እዚያው ቆዳው አላቸው፣ በሆነ ገበታ ነገር ሰርተው ወጥረው ይሰሩታል እና በከበሮ እና በሰው ድምጽ ይዘመራል ቢያንስ ይሄ። ስለዚህ እኛም እንኳን ልንሰራው የምንችለው መሳሪያ ነው እና ከትምህርት ቤት አንደኛ ደረጃ እያለሁ የዛግኛ መኪና መጥቶ አናውቅም፣ ኤሌክትሪክ መብራት አናውቅም፣ ሬዲዮ የሚባል አናውቅም፣ ሬዲዮ ሰምተንም አናውቅም። ሬዲዮ አለ ሲሉን ምንድነው ሬዲዮ ነው? በከተማው ሬዲዮ ያለው ሰው አልነበረም። እየቆዩ አስተማሪዎች ሲመጡ ነው ሬዲዮ ገዝተው ሲመጡ ሬዲዮ የሰማነው። በዚያ ጊዜ ታምቡር ሰርተናል። የሆነ ቆርቆሮ የዱቄት ወተት መያዣ ይሆን እንደዚህ አይነት ነገሮች የቀለም መያዣ ቆርቆሮች ሳምሃው አገኘን፣ ቆዳ ፈልገን ወጥረን ታምቡር ሰራን ተማሪዎች እና ለሰልፍ ስንሄድ ታምቡር መቺ ነበርኩ እኔም ራሴ እና በቀላሉ መስራት የሚቻል ነው። በቤታችን ለማስጮህና ጎረቤት ለመረበሽ ሳይሆን በቤታችን ትንሽ ከበሮ ይዘን ስንዘምር ብንመታ መንፈሳዊ ትርጉሙ
እና ውጤቱ ትልቅ ነው። ሁለተኛ ሳሙኤል 6:5 እንደዚሁ ነው የሚናገረው። የእስራኤል ቤት ሁሉ በቅኔና በበገና በመሰንቆም በከበሮም በነጋሪትና በጸናጽል በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር። ሁለተኛው ፓሞን ነው የሚባለው። ቃጭሎች ናቸው። በሊቀ ካህኑ ልብስ ዘርፍ የተንጠለጠሉት ናቸው። ቃጭል ይዘን ድሮም በኦርቶዶክስ ታቦት ሲወጣ ለጥምቀት ቃጭል ይዘን እንወጣ ነበረ እና ዘጸአት 28:33 ላይ በታችኛውም ዘርፍ ዙሪያ ከሰማያዊ ከሐምራዊ ከቀይም ግምጃ ሮማኖች አድርግ፣ በዚያም መካከል በዙሪያው የወርቁ ሻኩራዎች አድርግ ይላል። ይሄ ድምፅ እንዲሰጥ ነው። በተራመደ ቁጥር ድምፅ ይሰጣል እንዳይሞትም ይለዋል። ዘጸአት 39:25 ከጥሩ ወርቅም ሻኩራዎችን ሰሩ። ሻኩራዎቹንም ከሮማኖች መካከል በቀሚሱ ዘርፍ ዙሪያ አደረጉ። በቀሚሱ ዘርፍ ዙሪያ ሻኩራንና ሮማንን ለማገልገል አደረጉ። በእግዚአብሔር አገልግሎት ይሄን አድርጉ ካለ እግዚአብሔር በዚህም የሚሰራው ነገር አለ። ሌላው ጸልጸሊም ነው። ጸልጸሊም ጸናጽል የምንለው ነው። መጽል ታይም ይላል እና ሁለተኛ ሳሙኤል 6:5 ዳዊትና የእስራኤልን ቤት ሁሉ በቅኔና በበገና በመሰንቆም በከበሮም በነጋሪትና በጸናጽል። ጸናጽል እንግዲህ ከነሐስ ከብር የሚሰራ ነገር ነው። በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር። ጸናጽልም መስራት እንችላለን። ቀላል ነገር ነው። ደጋን እንጨት ፈልጎ ወይም ብረት አጣሙ ይዞ በመካከል እነዚያን ማስገባት ነው። እንደ ጭብጨባ አይነት ድምፅ ያወጣሉ። አንደኛ ሳሙኤል 15:28 እንዲሁ እስራኤል ሁሉ ሆይ እያሉ ቀንደ መለከትና እምቢልታ እየነፉ ጸናጽልና መሰንቆ ከመሰንቆ ጋር አብሮ ይሄዳል የእግዚአብሔርን ታቦት አመጡ። መዝሙር 150:5 ድምፁ መልካም በሆነ ጸናጽል። የሚገርመኝ የጸናጽል ድምፅ መልካም መሆኑ የሚዘምሩትን ሰዎች ድምፅ ያሳምራል። አመስግኑት። አንደኛ ዜና 13:8 ዳዊትና እስራኤል ሁሉ እንደዚሁ በጸናጽል ጭምር በሙሉ ኃይላቸው ይጫወቱ ነበር ነው የሚለው። ዕዝራ 3:10 እንደዚሁ ኢያሱም ልጆቹም ወንድሞቹም የይሁዳም ልጆች ቀድሚኤልና ልጆቹ የኤን ሐዳድም ልጆች ልጆቻቸውና ወንድሞቻቸው ሌዋውያንም የእግዚአብሔርን ቤት የሚሰሩትን ያሰሩ ዘንድ በአንድነት ቆሙ። አናጢዎቹም የእግዚአብሔርን መቅደስ በመሰረቱ ጊዜ ካህናቱ ልብሳቸውን ለብሰው መለከቱን ይዘው የአሳፍም ልጆች ሌዋውያን ጸናጽል ይዘው እንደ እስራኤል ንጉሥ እንደ ዳዊት ስርዓት እግዚአብሔርን ያመሰግኑ ዘንድ ቆሙ። በጣም ነው የሚገርመኝ። ስራ የሚሰሩ አሉ፣ የእግዚአብሔርን ቤት የሚሰሩ አሉ፣ ግንቡን የሚገነቡ አሉ። ግን አናጢዎቹ የሚገነባውን ግንብ ሲገነቡ፣ ካህናቱ ግን ልብሳቸውን ለብሰው መለከቱን ይዘው የአሳፍ ልጆች ሌዋውያንም ጸናጽል ይዘው የእስራኤል ንጉሥ ዳዊት በደነገገው መሰረት ስራውን የእጅ ስራ እየተሰራ የመንፈስ ስራ የሚሰራ ነበር። የሚደንቅ ነገር ነው። ስራው ይከናወን ዘንድ እግዚአብሔር በመካከላቸው ይገኝ ዘንድ ይሄን ያደርጉ ነበር። አራተኛው ሜናኒም ነው የሚለው በሁለተኛ ሳሙኤል 6:5 ላይ ብቻ ነው የሚገኘው። በበገናም በመሰንቆም በከበሮም ከሚሉት ውስጥ ነው። አምስተኛው ሻሊሽም ነው። ይህ አማርኛው ሶስተኞች ይለዋል። ሻምበል እንደማለት ይመስላል። ዘጸአት 14:7 600 የተመረጡ ሰረገሎችንም የግብፅንም ፈረሶች ሁሉ በእያንዳንዱም ሰረገላ ሁሉ ላይ ሶስተኞችን ወሰደ የሚለው ሻሊሽም ነው። ግን በሙዚቃ መሳሪያ ውስጥ ደግሞ ሻሊሽም ሶስት ክሮች ስላሉት ይሆን እንደዚያ ነው የሚሉት። 3 strings instruments ነው። ሶስት አውታሮች ያሉት። ለምን ምት ውስጥ እንደገባ እንግዲህ እግዚአብሔር ይወቅ። ምናልባት ክሮቹ የሚመቱ ሊሆኑ ይችላሉ። ሁለተኛ ሳሙኤል 23:8 የዳዊት ኃያላን ስም ይህ ነው ይልና የአለቆች አለቃ የሆነ ከነዓናዊው ኢያቡስቴ ነበረ። አለቆች የሚለውም ሻሊሽም ነው ይላል። ሶስተኞች እና የዚህ መሳሪያ ነገር ከአለቅነትም ጋራ የተያዘ ነው። ዘጸአት 15:4 የፈርዖንን ሰረገሎች ሰራዊቱንም በባህር ጣላቸውና ሶስተኞችን ነው የሚለው። ሶስተኞች በሶስት ክርም ወይም በሶስት አውታር ያለ የሙዚቃ መሳሪያ እንግዲህ የሚመታ መሆኑን አላውቅም፣ ግን ስላለ እናነሳዋለን። አንደኛ ሳሙኤል 18:6 ላይ፣ መክብብ 2:8 ላይ፣ መዝሙር 80:5 ላይ እዚህ ላይ ደግሞ የእንባን እንጀራን ትመግበናለህ እንባም በስፍር ታጠጣናለህ የሚለው በስፍር ሻሊሽም ነው። ሻሊሽም ከስሜት ጋራ ከስፍር ጋራ ከአለቅነት ጋራ የተያዘ መሆኑ። ተጨማሪ የባቢሎን መሳሪያዎች አሉ ዳንኤል 3:5 ላይ የተጠቀሱ። እነሱ
እዚህ ውስጥ መግባታቸው ምንም አይጠቅመንም። እንግዲህ የሙዚቃ መሳሪያዎች ጥቅምና አገልግሎት ስናይ አንደኛ የቃል ኪዳኑን ታቦት ለማምጣት ነው። አንደኛ ዜና 15:28 እስራኤል ሁሉ ሆይ ያሉ አንደኛ ቀንደ መለከት እየነፉ እምቢልታና ቀንደ መለከት እየነፉ ሆ እያሉ የሚለው ዝላዩን ነው። ቀንደ መለከት እየነፉ በእስትንፋስ ነው። ጸናጽልና መሰንቆ በገና እየመቱ የእግዚአብሔርን ቃል ኪዳን ታቦት አመጡ። ወደ እግዚአብሔር ክብር ለመግባትም የሙዚቃ መሳሪያዎችን እንጠቀምባቸዋለን። ሁለተኛ ዜና 5:12-14 መዘምራንም የነበሩት ሌዋውያን ሁሉ አሳፍና ኤማን ኤዶታምም ልጆቻቸውም ወንድሞቻቸውም እንግዲህ ያደረጉትን አዳምጡ። ጥሩ በፍታ ለብሰው የኛ ልብሳችን ክርስቶስ ነው። ጸናጽልና በገና መሰንቆም እየመቱ የሚመቱ የሙዚቃ መሳሪያዎች አሉ። ይሄም ለመንፈሳዊ ጦርነት ትልቅ ዋጋ ያለው ነገር ነው። እነዚህን መሳሪያዎች ሲመቱ እግዚአብሔር ጠላቶቻችንን እንደሚመታ ከዚህ ቀደም ነግሬያቸዋለሁ። የሙዚቃ መሳሪያ በአንድ በኩል እግዚአብሔር እናመሰግናለን፣ በሌላ በኩል ደግሞ ጦርነት እየገጠምንበት ነው። በመሰዊያው አጠገብ በምስራቅ በኩል ቆመው ነበር። መቆም ይሄ ዲያብሎስን ተቃወሙት የሚለው ቁሙ ነው። የግሪኩ ቃል የሚለው ሂስቴሚ ነው የሚለው ሂስቴሚ ቁሙ፣ በእምነት መቆም ነው። ከእነርሱም ጋር 120 ካህናት መለከት ይነፉ ነበር። ካህናቱም ከመቅደሱ በወጡ ጊዜ መለከቱንም የሚነፉ መዘምራኑም በአንድነት ሆነው እግዚአብሔርን እያመሰገኑና እያከበሩ እግዚአብሔር ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ እያሉ በአንድ ቃል ድምጻቸውን ወደ ላይ ከፍ አድርገው ድምጻቸውን በመለከትና በጸናጽል በዜማም ዕቃ ሁሉ በሙዚቃ መሳሪያዎች እየተጠቀሙ እግዚአብሔርን ባመሰገኑ ጊዜ ደመናው የእግዚአብሔርን ቤት ሞላው። የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶት ነበር እና ካህናቱ ከደመና የተነሳ መቆምና ማገልገል አልተቻላቸውም። ይሄ ነው አምልኮ ማለት። ድምጻቸውን ከፍ አድርገው እያመሰገኑ በዜማ ዕቃ ሁሉ እየተጫወቱ እግዚአብሔርን ከፍ ከፍ ባደረጉ ጊዜ እግዚአብሔርን ባከበሩት ጊዜ እግዚአብሔር በሙዚቃው መካከል ሊገኝ መጣ። ደመናው የእግዚአብሔርን ቤት ሞላው። መቆምና ማገልገል አልተቻላቸውም። ወደዚህ አይነት አምልኮ ነው ልንገባ የሚያስፈልገን። ሌላው ሙዚቃና መዝሙር እግዚአብሔርን ለማክበርና ለማመስገን ነው የምንጠቀምበት። መዝሙር 43:4 ወደ እግዚአብሔር መሰዊያ ጎልማስነቴንም ደስ ወዳሰኛት ወደ አምላኬ እገባለሁ። አቤቱ አምላኬ በበገና አመሰግንሃለሁ። ቀጥሎ ቁጥሮቹን ረሳው። የእግዚአብሔርን የክብር ዙፋን ለማዘጋጀት ነው። መዝሙር 22:3 በአማርኛው በትክክል የተተረጎመ አይደለም። በእስራኤል የተመሰገንህ አንተ ግን በቅድስና ትኖራለህ ይላል። ትኖራለህ የሚለው ቃል አንደኛ ዙፋን አድርገህ ትቀመጥበታለህ የሚለውን ሐሳብ ትነብርበታለህ፣ መንበር ታደርገዋለህ፣ ትዞፈንበታለህ፣ ዙፋንህ ታደርገዋለህ ነው። ምኑ ነው ዙፋን የሚያደርገው? የእስራኤልን ምስጋና የእስራኤልን ውዳሴ ነው። ፕሬዝ ነው፣ እንደው ምስጋና አይደለም። ታንክስጊቪንግ ሳይሆን አማርኛው እዚህ ላይ ነው ያልኳቸው። የተመሰገን ሳይሆን የተወደስክ በእስራኤል ውዳሴ ላይ የምትነብር ዙፋን አድርገህ የእስራኤልን ውዳሴ ዙፋን አድርገህ የምትኖርበት የምትቀመጥበት አንተ ቅዱስ ነህ ነው። የእግዚአብሔር የክብር ዙፋን ምስጋና ውዳሴ ነው። እያመሰገን ወደ ውዳሴ ስንገባ እግዚአብሔር ይመጣል፣ ደመናው ቤቱን ይሞላዋል። መቆምና ማገልገል መናገርም እስከሚያቅተን ድረስ የእግዚአብሔር ክብር ቤቱን ይሞላዋል። ቀጥሎ ያለው ነጥብ እግዚአብሔርን ለማንገስ ነው። ዘካርያስ 14:5 እኔ ታላቅ ንጉሥ ነኝና ይላል የሠራዊት ጌታ እግዚአብሔር፣ ስሜም በአሕዛብ ዘንድ የተፈራ ነው። ስለዚህ እግዚአብሔርን እናመሰግነዋለን። ሶፎንያስ 3:15 የእስራኤል ንጉሥ እግዚአብሔር በመካከልሽ አለ፣ በመካከልሽ አለ፣ በመካከላችሁ አድር ዘንድ መቅደስ ይስሩልኝ አለ። ከእንግዲህም ወዲህ ክፉ ነገርን አታይም። አሜን። ክፉ ነገር የማናየው እግዚአብሔር በመካከላችን ሲገኝ ነው። እግዚአብሔር በመካከላችን እንዲገኝና እኛ በሙዚቃ መሳሪያዎች ሁሉ ሆይ ያልን እያመሰገን ድምጻችንን ከፍ አድርገን ስንዘምር እግዚአብሔርን ስናወድሰው ይሄ ዙፋኑን ዘረጋንለት ማለት ነው። በዙፋኑ ላይ ለመቀመጥ ሲመጣ ክብሩ ደመናው ቤቱን ይሞላዋል። መዝሙር 2:6-11-12 እኔ ግን ንጉሴን ሾምኩ በተቀደሰው ተራራዬ በጽዮን ላይ ይላል። ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ። ረዓድ ማለት መፍራት መንቀጥቀጥ ነው። እግዚአብሔርን በመፍራት ደስ ይበላችሁ፣ እግዚአብሔርን በማክበር ደስ ይበላችሁ። መዝሙር 44:4 አምላኬና ንጉሴ አንተ ነህ፣ ለያዕቆብ መድኃኒትን እዘዝ ይላል።
መዝሙር 67 ገለዓድ የኔ ነው፣ ምናሴም የኔ ነው፣ ኤፍሬም የራሴ መጠጊያ ነው፣ ይሁዳ ንጉሴ ነው። መዝሙር 108 ቁጥር 8 ገለዓድ የኔ ነው፣ ምናሴም የኔ ነው፣ ኤፍሬም የራሴ መጠጊያ ነው፣ ይሁዳ ንጉሴ ነው ይደግመዋል። መዝሙር 145 1 አምላኬ ንጉሴ ወይ ከፍ ከፍ አድርግሃለሁ፣ ስምህንም ለዘላለም ዓለም እባርካለሁ። እግዚአብሔርን ማወደስ መቀመጫውን ማዘጋጀት ነው። አሁን በህዳሴው ግድብ እንኳን አያችሁ ወንበሮች መቀመጫዎች ተዘጋጅተው ነው የጠበቁት። የክብር እንግዶች ሁሉ ወደዚያ በሄዱ ጊዜ መቀመጫ አምጡ አልተባለም፣ አስቀድሞ ተዘጋጅተዋል። እኛም እግዚአብሔርን አስቀድመን በውዳሴ ስናከብረው ስናመሰግነው መቀመጫውን አዘጋጀንለት ማለት ነው። ይመጣል። ትንቢት ለመናገርም ሙዚቃዎችን፣ መዝሙሮችን፣ መሳሪያዎችን እንጠቀምባቸዋለን። አንደኛ ዜና 25 ቁጥር 1 3 እና 6 በመሰንቆና በበገና በጸናጽልም ትንቢት የሚናገሩትን ሰዎች ለማገልገል ለዩ። እነዚህ ስድስቱ ለእግዚአብሔር ምስጋናና ክብር በመሰንቆ ትንቢት ከተናገረው ከአባታቸው ከኤዶታም እጅ በታች ነበሩ። ቁጥር 6 ደግሞ እነዚህ ሁሉ በእግዚአብሔር ቤት በጸናጽልና በበገና በመሰንቆም ይዘምሩ ዘንድ በእግዚአብሔር ቤት ያገለግሉ ዘንድ ከአባታቸው እጅ በታች ነበሩ። አሳፍም ኤዶታምም ኤማንም ከንጉሱ ትእዛዝ በታች ነበሩ። እንግዲህ አንድ ቦታ የሚያውቁ ሰዎች ይኖራሉ። ስለዚህ ነገር አስተምሬ ያላችሁን የሙዚቃ መሳሪያ ሁሉ ይዛችሁ ነው ምንም ነገር ቢሆን ከበሮም ቢሆን አልኳቸው። ይዘው መጡ። እግዚአብሔርን ልናከብር ስንዘጋጅ ሰይጣን ተነሳ። ያውቃላ እንደሚመታ ስለሚያውቅ ትልቅ ነገር ነው የተነሳው በዚያ ጊዜ እና አስታውሳለሁ። ክራር ይዞ የመጣ ወንድም አለ። ቤታቸው ያለውን የሙዚቃ መሳሪያ ሁሉ የራሳቸው ይዘው መጡ። በዚያ ልንዘምር እግዚአብሔርን ልናወድስ እግዚአብሔር ሊገኝልን ሲል በዚያው ሰዓት እኮ ነው ዝማሬ ሳንገባ ተቃውሞ ተነሳ። ስለዚህ ጠላት ያውቃል የሚሸነፍበትን። ሺህ ጊዜ ግን እርገመው እያል ስትረግመው ብትል ግድ የለውም። አንድ ሰዓት ሙሉ ጎሮሮ እስኪዘጋ ድረስ እዚህ አለ አንድ ባልና ሚስት ጎሮሮ እሁድ ጊዜ ጎሮሯቸው ተዘግቶ ሲናገሩ ይሰላል ድምጻቸው። ጠላት ያውቃል የሚሸነፍበት። ከየት መጣ ሳይባል መልእክተኛው መጣ፣ ስብሰባውን እንዲቋረጥ አደረገ። ለምን? ጠላት ያውቃል የሚመታበት። ማሲንቆ፣ ክራር፣ ዋሽንት፣ ክራር፣ ከበሮ፣ ጊታር፣ ጥሩምባ፣ ኪቦርድ ቢሆንም እንኳን ኤሌክትሪክ ጊታር ሆነ አኩስቲክ ጊታር የፈለገው አይነት የሀገራችን ክራር፣ አታሞም፣ ከበሮም ያንን ሁሉ ይዘው ብንነሳ አጋንንት ይወድቃል። ቻሌንጁ ይሄን ብታደርጉ። ሌላው በጦርነት ድል ለመንሳት ሙዚቃና መዝሙር የሙዚቃ መሳሪያዎች አይተናል ቅድም። መለከት እንኳን ሲነፋ ጠላቶቻችሁ ድል ትነሳላችሁ አለ። በጦርነት ድል ለመንሳት ሰላምን በመንግስት ለማስፈን በዙሪያችን ካሉ ጠላቶቻችን ለማረፍ እግዚአብሔር የሚጠቀምበት መሳሪያ ነው። ኢሳይያስ 30 ቁጥር 32 እግዚአብሔር ይሄን ከ25 ጀምሮ አንብቡት። እግዚአብሔር በላዩ የሚያወርድበት የታዘዘበቱ የበትር ድብደባ ሁሉ ይላል በአሶር ላይ ነው። አሶር የዳቢሎስ የሉሲፈር ምሳሌ ነው። በከበሮና በመሰንቆ ይሆናል፣ በጦርነትም ክንዱን አንስቶ ይዋጋቸዋል። ከበሮ የሚመታ ነው። ከበሮ በምንመታበት ጊዜ እግዚአብሔር ጠላታችንን ይመታዋል። እኛ በእምነት ከበሮውን እየመታን እግዚአብሔርን ስናወድስ ነው። መሰንቆ አይታችኋል እንዴት እንደሚሆን? ወደ ቀኝና ወደ ግራ ነው። ቢላዋ ሲቆርጥ እንዴት ነው? እንደዚያ ነው። የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ልክ ቢላዋን ወደፊትና ወደ ኋላ እንደምንስብ ነው መሰንቆ የሚሄደው። በስጋ ይሄንን ስናደርግ በመንፈስ እግዚአብሔር በሰይፍ ይዋጋቸዋል ጠላቶቻችን። በጦርነትም ክንዱን አንስቶ ይዋጋቸዋል። የመንፈሳዊ ውጊያ ምስጢር ያለው ከዚህ ላይ ነው። ሁለተኛ ዜና 20 28 30 እንዴት ብዬ እንደምናገር አላውቅም። የኛ ህዝብ መቼ እንደሚሰማ ምን አለበት ዞር ብለው ቃሉን ወደ መመርመር ቢሄዱ። ሁልጊዜ መናገር ማልሰለቻት ተረት አለች። እንቅልፍ ላይ የሚባል መጽሐፍ ነበር በልጅነታችን የአማርኛ ተረቶች። አንዱ ተረት ቀበሮ ሁልጊዜ ግልገሎችን እየያዘ ሊበላ ሲል አሞራ እየመጣ ይነጥቀዋል። መጨረሻ ተናደደና አሁን መብላቴን ትቼ አልነጠቅም የምበላ መስዬ ሲመጣ ይዘዋለሁ አለና ያዘው። ሲይዘው አሞራ ምን አለው? የምታስታውሱት ትኖራላችሁ በእኔ እድሜ ያላችሁ ካላችሁ።
እባክህ በቢላዋ ቆራርጠኝ፣ በእሳት አቃጥለኝ፣ በውሃ ቀቅለኝ፣ እንደፈለግ በመዶሻ ቀጥቅጠኝ፣ ነገር ግን አንድ ነገር እፈራለሁ፣ እሷ እንዳታደርግ እለምንሃለሁ አለው። ምንድናት አለ? በገደል አትጣለኝ። በገደል ጣልከኝ እንደሆነ አጥንቴ ተከስክሶ እሞታለሁ፣ አሰቃቂ ሞት ነው። እባክህ እሱን ብቻ እለምንሃለሁ፣ ሌላውን ሁሉ በቢላዋ ቆራርጠኝ፣ ሁሉን አድርጋለሁ። ይህንን ጥያቄ ቀበሮው እንዴት ያምነኛል ብሎ ይህንን ሐሳብ አቀረበለት ለሚለው ሁለት ሰዎች ብቻ ናቸው እስከዛሬ የመለሱልኝ። አሁንም ጊዜ ላለመፍጀት አልጠይቃችሁ። በቋንቋው ነው የነገረው። ቀበሮ ገደል ይፈራል። ስለዚህ አሃ እውነቱን ነው ብሎ ሄደና ትልቅ ተራራ ላይ ወጥቶ ገደል ለቀቀው። አሞራው አመለጠ። ዛሬ ሰይጣን እንደዚህ አድርጎ እያመለጠ ነው። ገስጸኝ ይላል፣ እርገመኝ ይላል። እርገሙ የሚል መጽሐፍ ቅዱስ ውስጥ የለም። እርገመኝ፣ እርገመው፣ ቀጥቅጠው፣ አቃጥለው ከእግዚአብሔር ቃል በሌለ ሁኔታ መንፈሳዊ ጦርነት እንድንዋጋ እያደረገን ነው። ትልቁ መንፈሳዊ ውጊያ መሳሪያ ያለው እዚህ ነው። በመዝሙር፣ በውዳሴ፣ በሙዚቃ መሳሪያዎች፣ በከበሮ፣ በማሲንቆ፣ በበገና ሆ በማለት ነው። እግዚአብሔርን በማወደስና እግዚአብሔር ይነሳ ጠላቶቹ የሚበተኑ። ምን ማለት ነው? እግዚአብሔርን ከፍ ከፍ ስናደርገው፣ እግዚአብሔርን ስናነሳው ጠላቶቹ ይወድቃሉ። ይሄ ነው ያለው። የእግዚአብሔር ስርዓት እንደዚህ ነው። የእግዚአብሔር የንጉስ መንገድ ተገለጠ። እንዴት ነው የተገለጠው? በደናግል ከበሮ ይዘው በሚዘምሩ፣ ሙዚቃ ይዘው በሚዘምሩ፣ መሳሪያ ይዘው በሚዘምሩ፣ እግዚአብሔርን በሚያወድሱ አለቆች ከዚያ በኋላ ነው የተከተሉት ይላል። የሚዋጋው ጦር ከመዘምራን በኋላ ነው የነበረው። ለምድራዊ ነገር ግራ የሚያጋባ ነው። በዚያን ጊዜ እንኳን በእስራኤል ጊዜ እነዚያ ጦርና ጋሻ ይዘው ሊዋጉ ሲቀሩ፣ እስራኤሎች ግን ድንቅ ልብስ የለበሱ፣ ግሩም ልብስ የለበሱ መዘምራን መሲንቆና እምቢልታ ይዘው ከፊት ይሄዳሉ። ምንም መከላከያ መሳሪያ የላቸውም። እግዚአብሔር ግን ድብቅ ጦር አመጣ። ሌላው መዝሙርና የሙዚቃ መሳሪያ የምንጠቀመው በእግዚአብሔር ቤት እና በእግዚአብሔር ፊት ደስ ለመሰኘት ነው። ሁለተኛ ዜና 29:25-29 ለእስራኤል ሁሉ ማስተሰሪያ ያደርጉ ዘንድ የኃጢአቱን መስዋዕት ደም በመሰዊያው ላይ አቀረቡ ይልና ይህንም ትእዛዝ እግዚአብሔር በነቢያቱ እጅ አዟልና እንደ ዳዊትና እንደ ንጉሱ ባለ ራእይ እንደ ጋድ እንደ ነቢዩም እንደ ናታን ትእዛዝ ምንድነው ያደረጉት? ጸናጽል፣ በገና፣ መሰንቆ ማሲዞ ሌዋውያን በእግዚአብሔር ቤት አቆሙ። ሌዋውያንም የዳዊትን የዜማ ዕቃ ይዘው ካህናቱም መለከቱን ይዘው ቆመው ነበር። የሚቃጠለው መስዋዕት ማድረግ በተጀመረ ጊዜ የእግዚአብሔር መዝሙር ደግሞ ተጀመረ። መለከቱም ተነፋ። የእስራኤልም ንጉስ የዳዊት ዜማ ዕቃ ተመታ። ጉባኤውም ሁሉ ሰገዱ፣ መዘምራኑም ዘመሩ፣ መለከተኞችም ነፉ። የሚቃጠለው መስዋዕት እስኪፈጸም ድረስ ይህ ሁሉ ሆነ። ማቅረቡንም በፈጸሙ ጊዜ ንጉሱና ከእርሱ ጋር የነበሩ ሁሉ አጎነበሱ፣ ሰገዱም። ለምን? እግዚአብሔር ተገኘ። እግዚአብሔር አምላክ በእውነት ይሄንን ለሕዝብ እንድትገልጥ ለምንሃለሁ። ሲያመሰግኑ፣ መዝሙሩ ሲጀመር፣ መለከቱ ሲነፋ፣ የዳዊት የዜማ ዕቃ ሲመታ እግዚአብሔር ተገኘ። ስለዚህ ሕዝቡ አጎነበሱ፣ ሰገዱ። ንጉሱም ሕዝቅያስና አለቆቹ ሌዋውያንን በዳዊትና በባለ ራእዩ በአሳፍ ቃል እግዚአብሔርን ያመሰግኑ ዘንድ አዘዙ። በደስታም አመሰገኑ፣ አጎነበሱ፣ ሰገዱ። ደስታ ደስታን ይጨምራል። ደስታን ያስርባል። ሱስ እኮ ማለት ይሄ ነው። እጽ የሚወስድ ሰው ያምረዋል። በጨመረ ቁጥር እየጨመረ ነው የሚሄደው። ደስታን ያስርበናል። በደስታ መኖር፣ ለእግዚአብሔር መስገድ፣ ማጎንበስ ይመጣል። ሁለተኛ ዜና 30:8